በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ባለፈው ትምህርታችን ስለ ቅዱሳን አማላጅነት በሚል ርዕስ በመጀመሪያ ትምህርታችን ላይ ክፍል 1 የቅዱሳን አማላጅነት በአጸደ ሥጋ አይተን ተማምረን በክፍል 2 የቅዱሳን አማላጅነት በአጸደ ሥጋ በአጸደ ነፍስ የሚለውን ጀምረናል። የቅዱሳን አማላጅነት በአጸደ ነፍስ ክፍል 2 ላይ ቅዱስ ማለት ምን ማለት ነው ብለን 3 ዋና ዋና መሰረታዊ ጉዳዮች ላይ ተመልክተናል። ምክንያቱም ይህንን መሰረታዊ ትምህርት ለመማር እያንዳንዱን ቃላት በሚገባ ልንረዳ ይገባል። ቅዱስ በሚለው መሰረታዊ ትምህርት ላይ በ3 ከፍለን ያየናቸው፣ አንደኛ ቅዱስ ስንል የእግዚአብሔር ብቻ የሆነ የባህሪ ቅድስና፣ ለማንም ሊሆን የማይችል የእግዚአብሔር ብቻ የሆነ የባህሪ ቅድስና በሚለው ላይ ተምረናል። በሁለተኛ ለሰው ልጆች የተሰጠ ቅድስና የጸጋ ቅድስና፣ ከእግዚአብሔር የተሰጠ ለሰዎች ቅድስና ብለን በሁለተኛውን ተመልክተናል። ሶስተኛው ደግሞ የቁሶች ወይም የቦታዎች ቅድስና፣ ነዋየ ቅድሳትን አጠቃለን አይተናል። ቦታን፣ ቁሶችን፣ ለእግዚአብሔር ቤት መገልገያ ለተቀደሰ ዓላማ የሚውሉ ዕቃዎች በቤተ መቅደሱ ያሉ ሁሉ ቅዱስ ይባላሉ። ለምሳሌ በቀላሉ እንድንረዳና ወደ ሌላው ትምህርታችን ቀጥታ እንድንገባ ሁሉም መጽሐፍ ቅዱስ ይላል። መጽሐፍ ቁሳዊ አካል ነው። የእግዚአብሔር ቃል ስለተጻፈበት ቅዱስ ይባላል። እንደዚሁም ሁሉ ቤተ መቅደስ፣ መስቀል፣ አልባሳት፣ በቤተ መቅደሱ በቤተ ክርስቲያን ያሉት ነዋየ ቅድሳት በጠቅላላ ለተቀደሰ ለወንጌል አገልግሎት ዓላማ ብቻ የተለዩ ስለሆኑ ነዋየ ቅድሳት ይባላሉ። ይህ ጥንት በብሉይ ኪዳን ኋላም በሐዋርያት በሊቃውንት በአባቶቻችን ዘመን አሁንም በዚህ ዘመን እስከ ክርስቶስ ዳግም ምጽአት ወደ አማናይቱ ኢየሩሳሌም እስክንገባ ድረስ የምንገለገልባቸው የቤተ መቅደሱ ዕቃዎችና የምናመልክበት ቤተ መቅደስ ይባላል። ይህንን የሚቃወም የእግዚአብሔርን ዓላማ ክብር የሚቃወም የእርኩስ መንፈስ ነው። መልካም፣ አሁን ወደ ቀጣዩ ትምህርት እንቀጥላለን። በዛሬው ትምህርታችን ደግሞ ሕያዋንና ሙታን የሚባሉት እነማን ናቸው የሚለውን እንመለከታለን። ይህንን የምንማረው መናፍቃን ቅዱሳን ከሞቱ በኋላ አያማልዱም ብለው እንደ ዋና ማስረጃ አድርገው የሚጠቅሱትን የመጽሐፍ ቅዱስ ጥቅስ አንብበን እርሱን ለትምህርታችን መነሻ አድርገን እንመለከታለን። ይህ የመጽሐፍ ቅዱስ ክፍል
ስለ ቅዱሳን አማላጅነት የሚያወራ ክፍል አይደለም። መናፍቃን ግን ያለ ቦታው ጠቅሰው እንደ ማስረጃ አድርገው ስለሚጠቀሙበት የግድ ይህንን ክፍል ማንበብ አለብን፣ እናነባዋለን። ክፍሉም የሚገኘው በብሉይ ኪዳን መጽሐፍ በመክብብ ምዕራፍ 9 ቁጥር 4 ላይ ያለው ክፍል ነው። እዚህ ላይ እንደዚህ ይላል፣ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳች አያውቁም። መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ፍቅራቸው፣ ጥላቸው፣ ቅናታቸው በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸውም ይላል። የመናፍቃን ዋናው ቅዱሳን አያማልዱም ብለው የሚጠቅሱት በትምህርት በሚሰጡባቸው ክፍሎቻቸው የሚያስተምሯቸው ዋናው ትልቁ ጥቅስ ይሄ ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ የተለያዩ ነጥቦች ተነስተዋል። ከእነርሱም በዋናነት የተነሱት እንመልከት። ስለ ሙታን እና ሕያዋን፣ መታሰቢያቸው ስለጠፋ ሰዎች፣ ፍቅራቸው፣ አንድነታቸው ስለጠፋባቸው ሰዎች በውሻ ተመስለው ተጽፈዋል። በውሻ እንዴት ነው ያለው? ከሞተ አንበሳ ያልሞተ ውሻ ይሻላል። በመጽሐፍ ቅዱስ ውስጥ ጻድቅ በውሻ አይመሰልም። ይህ ቅዱሳንን እንደ መስደብ ነው። በዮሐንስ ራእይ ላይ 5 ውሾች ይልና ውሾችን በኃጢአተኞች፣ በአመንዝራዎች፣ ንስሐ በማይገቡ ኃጢአተኞች ይመሰላሉ። ውሻ ወደ ትፋቱ እንደሚመለስ የታጠበችም እሪያ ወደ ጭቃ እንደምትመለስ ምሳሌ ሆኖባቸዋል ሲል መጽሐፍ ቅዱስ ውሾችን በኃጢአተኞች ምሳሌ ያስተምራል እንጂ በቅዱሳን አይመሰልም። አሁን ወደ ዋናው ክፍል እንመለስ። ሕያዋን እነማን ናቸው? ሙታንስ የሚባሉት እነማን ናቸው? በትምህርታቸው ላይ ቅዱሳን ከሞቱ በኋላ አያማልዱም ለሚሉት ሙታንና ሕያዋን የሚባሉት በመጽሐፍ ቅዱስ ውስጥ እነማን ናቸው? እነዚህን በቅደም ተከተል እንመልከት። ሕያዋን ማለት በሥጋዊ ሞት የማይገደቡ፣ በክርስቶስ አምነው የተጠመቁ፣ የክርስቶስ ሥጋና ደም የተቀበሉ፣ በሃይማኖታቸው የጸኑ፣ ከእግዚአብሔር ጋር ኅብረት ያላቸው ቅዱሳን ሕያዋን ይባላሉ። በሥጋዊ ሞት አይገደቡም። በሥጋዊ ሞት የሚገደቡት አሕዛብ የማያምኑ፣ ከኃጢአታቸው ንስሐ የማይገቡ ኃጥአን፣ በእምነታቸው የሚወላውሉና የሚጠራጠሩ፣ ከፍለው አምነው ከፍለው የሚክዱ መናፍቃን ናቸው። እነርሱ ሙታን ይባላሉ። ሕያዋን ግን በሥጋዊ ሞት የማይገደቡ፣ በዘላለም ሕይወት የሚኖሩ ሕያዋን ናቸው። ይሄንን ከዚህ በታች ከመጽሐፍ ቅዱስ ከብሉይ ኪዳንና ከሐዲስ ኪዳን ጠቅሰን እናስረዳችኋለን። በዮሐንስ ወንጌል ምዕራፍ 11 ቁጥር 26 ላይ ሕያው የሆነው ሁሉ በእኔ የሚያምን ለዘላለም አይሞትም፣ ይህንን ታምኛለሽን? ይሄ ጥያቄ ለዘመኑም ትውልድ አሁን ላለነውም ለእኛም ሕያው ሆኖ የሚጠየቅ ሕያው የእግዚአብሔር ቃል ነው። ሕያው የሆነ ሁሉ በእኔ የሚያምን
ለዘላለም አይሞትም። ይሄንን ታምናለህ? እኛ ኦርቶዶክሳውያን እናምናለን። እግዚአብሔር የተመሰገነ ይሁን። የአልዓዛርን ታሪክ በዚህ በመጽሐፍ ቅዱስ ውስጥ በምሳሌ ብንማር እመርጣለሁ። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ሴት ወንድሟ አልዓዛር ታሞ ነበርና ሞተ። ጌታም ደቀ መዛሙርቱን አላቸው፣ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። ይህንን ሲል ደቀ መዛሙርቱ ምን አሉ? እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉ። ኢየሱስ ክርስቶስ ስለ እንቅልፍ አልነበረም የተናገረው። አንቀላፋ ያለው ስለ ሞቱ ነው። ኢየሱስ ስለ ሞቱ ተናግሮ ነበርና እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው ይላል። እነርሱ እንቅልፍ የመሰላቸውን ስላልገባቸው፣ ስላልተረዱ፣ ስላልተገለጠላቸው በእነሱ መረዳት ስለ መሞቱ ነገራቸው። ግን እነሱ እንዲረዱ ነው። በቁጥር 21 ላይ ክፍሉን ሙሉውን አንብቡት። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበረ አለች። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንድነሳ አውቃለሁ አለችው። ኢየሱስም ምን አለ? ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምንብኝ ቢሞት እንኳን ሕያው ይሆናል። እኔ ሕይወትና ትንሣኤ ነኝ። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ለዘላለም አይሞትም። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽን? አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ቁጥር 30 ላይ ወዴት አኖራችሁት አላቸው። እነርሱም ጌታ ሆይ መጥተህ እይ አሉት እና ወደ መቃብሩ ወደ ተቀበረበት ስፍራ ይዘውት ሄዱ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋዩም ተገጥሞበት ነበር። አበቃ ተብሎ የሱ ጉዳይ ታሽጎ ታትሞ ነበረ በድንጋይ። ኢየሱስ ምን አለ? ድንጋዩን አንሱት አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን እኮ ይሸታል አለችው። ለምን? ሞቷል። አዎ ከ4 ቀን በኋላ ይሸታል። ኢየሱስም ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አንሱ። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜም እንድትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ለቆሙት ሕዝብ ተናገርሁ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹ እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። ክብር ለመድኃኔዓለም ይሁን። እዚህ ላይ አስተውሉ። ክርስቶስ ምን አለ? ኢየሱስም ትንሣኤና ሕይወት እኔ ነኝ፣ ትንሣኤም ሕይወት እኔ ነኝ ያለ ጌታ አልዓዛርን ከሞት ሲያስነሳ
የተቀበረበት ቦታ ለብዙ ዓመታት ሞተው የተቀበሩ መቃብሮች የተዘጉ መቃብሮች መሃል ነው አልዓዛር የተቀበረው። ሌሎቹ ለምን አልተነሱም? ምክንያቱም ይህ የእግዚአብሔር ድምፅ መለኮታዊ ድምፅ ነው። አልዓዛርን የሸተተውን ለ4 ቀን ሞቶ ሸቶ በመቃብር የተቀበረውን ሕይወት ዘርቶ ያስነሳ መድኃኔ ዓለም ክርስቶስ አልዓዛር ሲነሳ ሌሎቹ ለምን አልተነሱም? ምክንያቱም አልዓዛርን ከሙታን መካከል በስም ለይቶ ነው ጠርቶ የቀሰቀሰው። አልዓዛር ተነስ ነው ያለው። በስም ጠርቶ ነው የቀሰቀሰው። ሌላ ቦታ አንድ ታሪክ ተመሳሳይ ታሪክ እናያለን። አንድ ሰው ሞቶ ሊቀብሩ በቃሬዛ ተሸክመው ሲሄዱ በመንገድ ላይ አገኛቸውና ይላል ታሪኩን እናንብበው። በሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 15። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም ደጅ በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ጌታም ባያት ጊዜ አዘነላት። የሚጦራት በእርጅናዋ የሚንከባከባት አንድ ልጇ ነው። ተንከባክባ ቅርሷን ያላትን ውበቷን ሀብቷን አሟጣ ያሳደገችው ልጇን በሞት ስትነጠቅ ስታለቅስ ደረቷን ስትደነቃ ጌታ ተመለከተና አዘነላት። አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትንም ቁሙ አላቸው። እርሱም አንተ ጎበዝ እልሃለሁ ተነሳ አለው። የሞተውም ሰው ቀና ብሎ ተቀመጠ፣ ይናገርም ጀመረ ይላል። እዚህ ጋር ተመልከቱ። አልዓዛርን መቃብሩ ቦታ ሄዶ አልዓዛር ተነሳ ብሎ ሲጠራው፣ እዚህ ጋር ደግሞ ገና አልተቀበረም፣ ወደ መቃብሩም አልደረሱም። ገና ከቤት ሲወጡ ወደ መቃብር ቦታ ሲሄዱ አገኘውና አንተ ጎበዝ ተነሳ አለው። ስሙን ያውቀዋል፣ አምላክ ነው። ስሙን ጠርቶ ለምን አልጠራውም? አልቃሾች ስሙን ሲጠሩ ሰምቶ ሊሆን ይችላል። አምላክ ነው፣ ደግሞም ሳይነግሩትም ያውቃል። ግን አንተ ጎበዝ ተነሳ አለው ይላል። አሁን እዚህ ጋር አልዓዛርን አንተ ጎበዝ ተነሳ ቢለው ኖሮ በመቃብር ውስጥ ያሉ ጎበዛዝት ሁሉ በጠቅላላ ይነሱ ነበረ። ስለዚህም እግዚአብሔር ተአምሩን ሊያደርግ የፈለገው በአልዓዛር ስለሆነ አልዓዛርን በስም ሲጠራ ከሞቱት መካከል ተለይቶ በስም የተጠራው ተነሳ። መቃብር በሌለበት ቦታ ላይ ደግሞ አንተ ጎበዝ ብሎ ጌታ ያንን የሞተ ሰው ምን አደረገው? ቀሰቀሰው፣ አስነሳው። እዚህ ላይ ሁለት ሰዎች መካከል ጌታ ሲጣራ አንድ ልዩነት አለ። አንዱ በስሙ ተጠራ፣ አንዱ ግን በስሙ አልተጠራም። አልዓዛርን በስሙ የጠራው አልዓዛርን ስለሚያውቀው በሉቃስ ወንጌል ምዕራፍ 7 ላይ ያለውን ደግሞ አንተ ጎበዝ ብሎ የጠራው ስሙን ስለማያውቀው አይደለም። አልዓዛር ጎበዝ አልነበረም? ጎበዝ ነበረ። ነገር ግን ሁለቱም ጎበዛዝት ጎልማሶች ሆነው ሳለ ነገር ግን አልዓዛርን በመቃብር ስፍራ አንተ ጎበዝ ተነሳ ቢለው ለብዙ 100 ዓመታት ሞተው የተቀበሩ ሁሉ በተነሱ ነበረ። ስለዚህም አልዓዛርን ለይቶ በቁጥር 4 ላይ የተናገረውን አስተውሉ። የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። እግዚአብሔር ክብሩን ሊገልጽበት እግዚአብሔር አልዓዛርን በስም ለይቶ ጠራ። እያንዳንዳችንን በስማችን ጠርቶ በመጨረሻው ዘመን እግዚአብሔር ይፈርዳል።
እኛ ትንሣኤ ሕይወት እርሱ እንደሆነ እንመሰክር ዘንድ ይህንን ተአምር አደረገ። ስለዚህ ቅዱሳን በኢየሱስ ክርስቶስ ትንሣኤ ሕይወት ስለሚያምኑ በሥጋ ቢሞቱ እንኳን በዚህ ቅዱስ ቃል መሠረት ሕያዋን ናቸው። ለቅዱሳን በሥጋ ሞት ማለት መሸጋገሪያ እንጂ መጥፊያ ማለት አይደለም። በመክብብ ምዕራፍ 8 ላይ መታሰቢያቸው፣ ቅንነታቸው፣ አንድነታቸው፣ ማንነታቸው በአጠቃላይ ጠፍቷል ተብሎ እንደተነገረው አይደለም። የቅዱሳን በሥጋ መሞት መጥፊያቸው ሳይሆን ከሞት ወደ ዘላለም ሕይወት የሚሻገሩበት ድልድይ ነው። ሞት ለጻድቁ ክብር ነው። ሞት ለቅዱሳን ሕይወት ነው እንጂ መጥፊያቸው አይደለም፣ አይታሰብም። በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም በሕያው ለዘላለም በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው እንጂ ይላል። ስለ ቅዱሳን ሕያውነት ቅዱስ ወንጌል በሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም፣ ሁላችሁም በእርሱ ዘንድ ሕያዋን ናችሁ። ስለዚህም ምንም እንኳን አብርሃም፣ ይስሐቅና ያዕቆብ በሥጋ ከሞቱ ከብዙ ዘመናት በኋላም ጌታ ግን አሁንም የአብርሃም አምላክ ነኝ ይላል። ይህ ማለት አብርሃም ሕያው ነው፣ ሙታን አይባልም። ቅዱሳን በአጸደ ሥጋ ሲያርፉ ወይም ሲሞቱ ሙታን አይባሉም፣ ሕያዋን ናቸው። በዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም አይሞትም፣ ሞትንም አያይም፣ ለዘላለም አይሞትም፣ ሕያው ነው። በሥጋ ሞት ለጻድቅ መሻገሪያ እንጂ መጥፊያ አይደለም። ይሄንን አስምሩበት። ይህ ለዘላለማዊ ቃል ኪዳን ነው። የጻድቅ በሥጋ ሞቱ መሸጋገሪያ እንጂ መጥፊያቸው አይደለም። ከዚህ ቀጥለን ደግሞ የምንመለከተው ሙታን የሚባሉትስ እነማን ናቸው? እንግዲህ ሙታን አያማልዱም። ሙታን ተስፋ የላቸው። ሙታን መታሰቢያ የላቸው። ፍቅራቸው፣ ሁሉም ነገር በምድር ይቀራል። እንደዚህ የተባለላቸው ሙታን ናቸው። የማያምኑ አሕዛብ፣ ንስሐ የማይገቡ ኃጥአን፣ የሚጠራጠሩ መናፍቃን፣ እነርሱ በመጽሐፍ ቅዱስ ሙታን ይባላሉ። እነርሱ አያማልዱም። ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ የተናገረውን ከመጽሐፍ ቅዱስ እያነሳን በቅደም ተከተል እንመለከታለን። በሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይ ጌታም ሙታኖቻቸውን እንዲቀብሩ ሙታንን ተዋቸው፣ አንተ ግን ሂድና የእግዚአብሔርን መንግሥት ስበክ ይለዋል። ሙታን ሙታናቸውን ይቅበሩ፣ ተዋቸው፣ አንተ ግን ና ተከተለኝ። እንዴት ነው ሙታን ሙታንን የሚቀብረው? ይህ ሰው አባቴን ቀብሬ እንድመጣ ፍቀድልኝ አለው ጌታ ሲጠራው። ሙሉ ክፍሉን ምዕራፍ 9 አንብቡት። ሉቃስ ወንጌል ምዕራፍ 9 አባቴን እንድቀብር ተከተለኝ ሲለው፣ አባቴን እንድቀብር ጊዜ ስጠኝ ሲለው፣ ሙታን ሙታናቸውን ይቅበሩ እና አንተ ተከተለኝ አለው። ሙታን ሙታናቸውን ይቅበሩ ማለት በሕይወተ ሥጋ እያሉ በክርስቶስ የማያምኑ አሕዛብ
ከኃጢአታቸው ንስሐ የማይገቡ ኃጥአን፣ ሃይማኖታቸውን የሚጠራጠሩ መናፍቃንን ማለቱ ነው። በሥጋ ያሉ ንስሐ የማይገቡ በክርስቶስ የዘላለም ሕይወት ያላገኙ ሙታን ይባላሉ። እነርሱ በሥጋ ሞቱም አልሞቱም አያማልዱም። ትክክል። ኃጥአን መናፍቃን አያማልዱም። ስለዚህ ለምን እንከራከራቸዋለን? እነርሱ ለነሱ አያማልዷቸውም። እንኳን ሞተው በሕይወትም እያሉ አናማልድምም ብለዋል፣ አያማልዱምም ብለዋል። ስለ ራሳቸው ላይ ፈርደው ማለት ነው። እና ይህ የሚደንቅ ነው። እንግዲህ ወደ መጽሐፍ ክፍሉ ስንመለስ ሙታን ግን ሙታናቸውን ይቅበሩ ተዋቸው ሲል ምን ማለቱ ነው የሚለውን በኤፌሶን ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላቸዋል። በኃጢአታችሁና በበደላችሁ። ኃጢአት እግዚአብሔርን ሕግ መተላለፍ ነው። መበደል ደግሞ እንደ እግዚአብሔር ቃል አለመኖር ነው። ስለዚህ በበደላችሁና በኃጢአታችሁ ሙታን ካላችሁ በሕይወተ ሥጋ እያሉ ባለማመናቸው ምክንያት ሙታን የተባሉ በሥጋም ሞቱም አልሞቱም አያማልዱም። እነሱ በደልና ኃጢአትን የሚፈጽሙ ንስሐ ካልገቡ ሙታን ይባላሉ። ወንጌልን ሰምተው ካለማመን ወደ ማመን፣ ከኃጢአት ወደ ንስሐ፣ ከገደል በእምነት ከመናፍቅነት ወደ ማመን ከመጡ ከሞት ወደ ዘላለም ሕይወት ይሻገራሉ። እነርሱ ሕያዋን ናቸው። ሥጋዊ ሞት አይገድባቸውም። ዘላለም ሕይወትን ያገኙት። በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል። ተመልከቱ። እርሱም አሁን ነው። የሚሰሙት በሕይወት ይኖራሉ። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርሱም አሁን ነው። አሁን ወንጌል እየተሰበከ ይህንን የወንጌል ቃል ሰምተው ንስሐ የማይገቡ ሰዎች በራሳቸው ላይ ፈርደዋል። ሙታን የእግዚአብሔርን ድምፅ ይሰማሉ። የማያምኑ ሰዎች ይህንን ወንጌል ሰምተው ይድናሉ። ሃይማኖታቸውን ተጠራጥረው መናፍቅ የሆኑ ይህንን ወንጌል ሰምተው ይድናሉ። በኃጢአት ሕይወት ውስጥ የሚኖሩ ንስሐ ገብተው ይድናሉ። ክርስቶስ እርሱ የዘላለም ሕይወት ነው። እርሱን በማመን ከሞት ወደ ሕይወት እንሻገራለን። ከሞት ወደ ሕይወት የታሸጋገሩ ቅዱሳን ደግሞ ለዘላለም ሕያው ናቸው። መታሰቢያቸውም ፍቅራቸውም አንድነታቸውም በረከታቸውም ዘላለማዊ ነው። መጽሐፍ ቅዱስ ይህንን እውነት ይመሰክራል። ይህንን ካልን እንግዲህ ተዋቸው፣ ሙታኖቻቸውን እንዲቀብሩ ሙታንን ተዋቸው ብሎ የለ ጌታ? ተዋቸው። እምቢ ካሉ አትከራከሩ። እናንተ የያዛችሁትን መክሊት እንዳትነጠቁ ዘይታችሁን ሞልታችሁ ክርስቶስን በእምነት በሃይማኖታችሁ ጸንታችሁ ወገባችሁን ታጥቃችሁ ዘይታችሁን ሞልታችሁ ብርሃናችሁ በዓለም ሁሉ እየበራ በእምነት ጽናት ቆሙ። የጸኑትን አስቡ። ምስጢሩ እዚህ ላይ ሙታን የተባሉት አስክሬን ተሸካሚ በሥጋ ሕያዋን ቢሆኑም ለወንጌል ጥሪ ምላሽ ባለመስጠታቸው በኃጢአት በመኖራቸው በእግዚአብሔር ዘንድ እንደ ሙታን ተቆጥረዋል። በክርስቶስ አምነው በሥጋ ሞቱ የምንላቸው አንቀላፍተዋል፣ ዳግም ለዘላለም ሕይወት ይነሳሉ። እኛ የምናምነው ይሄንን ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 24 ላይ ኢየሱስ ግን ወደ ኋላ በሉ ብላቴናይቱ ተኝታለች እንጂ
አልሞተችም አላቸው። ኢየሱስ ግን ወደ ኋላ በሉ፣ ብላቴናይቱ ተኝታለች እንጂ አልሞተችም አለ ይለው። እንግዲህ እዚህ ላይ ስለ ልጅቱ መሞት ጌታ ጠርተውት እንዴት ጦቢታን ቀስቅሶ ከሞት እንዳዳናት እናያለን። ብላቴናይቱ አንቀላፍታለች እንጂ አልሞተችም ብሎ እነሱን ዞር አደረገና ጦቢታ ሆይ ተነሺ ብሎ እግዚአብሔር ያችን ሴት ከሞት አነሳት። በማቴዎስ ወንጌል ምዕራፍ 9 ቁጥር 24 ላይ ታሪኩን ተመልከቱ። እንደዚሁም ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ነገር ግን ወንድሞች ሆይ ይላል። ግሩም ቃል የቅዱስ ጳውሎስ አገላለጽ ተመልከቱ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። በክርስቶስ አምነው የሞቱትን አንቀላፉ ነው የሚላቸው። ለዘላለም ሕይወት ይነሳሉ። አንዳንዶቹ ለዘላለም ሞት፣ አንዳንዶቹ ደግሞ ለዘላለም ሕይወት። እኛ የመጀመሪያው ትንሣኤ በንስሐ ያገኘን በእምነታችን የጸናን ሕያዋን ሆነን ክርስቶስ ሲመጣ እርሱን በአየር በደመና ለመቀበል ተዘጋጅተናል። ለዚህ ክብር ያበቃን እግዚአብሔር ስሙ ይክበር ይመስገን። እንግዲህ በዚህ ስፍራ ላይ እንዳየነው ቅዱሳን በአጸደ ሥጋ ሲሞቱ ሙታን አይባሉም፣ ሕያዋን ናቸው። ያውቃሉ፣ ይሰማሉ፣ በምድር ስላሉት ቅዱሳን ይጸልያሉ፣ ያማልዳሉ። ስለዚህ ምእመናን አስተውሉ። እማያስተውል ሕዝብ ይገለበጣል ይላል መጽሐፍ ቅዱስ። ወዴት? ወደ ገሃነም፣ ወደ ዘላለም ሞት፣ ወደ ክህደት፣ ወደ አሕዛብነት፣ ወደ ዓለም ይሄዳል። ስለዚህ አስተውሉ። ቅዱሳን ከሞቱ በኋላ አያማልዱም ብለው መናፍቃን ሲሰብኩ እነርሱ ለእነርሱ ልክ ናቸው፣ ተዋቸው። እኛ ለእኛ ልክ ነን። እኛ ወንጌል እንደሚያስተምረን የቅዱሳን በሥጋ ሞት መሸጋገሪያ እንጂ መጥፊያቸው አይደለም። መታሰቢያቸው፣ በረከታቸው ለእኛ በምድር ለሚኖር ለዘላለም ይኖራል። እነርሱም ስለ እኛ ዕለት ተዕለት በምድር ስላለነው ሰዎች ይጸልያሉ፣ ይለምናሉ፣ ያማልዳሉ። ይህንን በሚቀጥለው ትምህርታችን ላይ በግልጽ የቱ ጋር እንዳማለዱ እናሳያችኋለን። ለዛሬው እዚህ ላይ ይበቃናል። በአጠቃላይ ከፍ ብለን እንዳነበብነው መናፍቃን ቅዱሳን ከሞቱ በኋላ አያማልዱም ብለው የጠቀሱት ጥቅስ ትክክል አይደለም። ያ ጥቅስ ያለ ቦታው የተጠቀሰ ነው። ያ ቦታ ላይ የተናገረው ስለ ምድራዊ ኑሯቸው፣ ስለ ራሳቸው ነው። ስለ ምድራዊ ኑሯቸው ምን ልብላ፣ ምን ልጠጣ፣ ምን ልልበስ ብለው አያስቡም። ስለ ምድራዊ ኑሯቸው አይጨነቁም ብሎ ስለ ምድራዊ ኑሯቸው እንጂ ስለ ሰማያዊው ሕይወት አይደለም የተናገረው። በሰማይማ ይዘምራሉ፣ ይጸልያሉ፣ ያመሰግናሉ፣ ያማልዳሉ። በረከታቸው በሁላችንም ለዘላለሙ አድሮ ይኖርብን። እግዚአብሔር የሰማነውን ከልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። በዚህ ላይ ያልገባችሁ ጥያቄዎች ካሉ ኮሜንት ላይ ጻፉልን። በጥያቄያችሁ መሰረት መልስ እንሰጣለን። የእግዚአብሔር አብ ቸርነት የልጁ